በሐረሪ ክልል በደረሰ የመኪና አደጋ የ9 ሰዎች ሕይወት አለፈ። በአደጋው የከባድ መኪና አሽከርካሪውን ጨምሮ በስፍራው የነበሩ ነጋዴ ሴቶች፣ በጥበቃ ስራ ላይ የነበረ የፌዴራል ፖሊስ አባልና በኬላው የጫኝና አውራጅነት ስራ ላይ የነበሩ ሰራተኞች ሕይወታቸውን አጥተዋል። በትግራይ ገጠራማ አካባቢዎች የመድኃኒት አቅርቦቶችና የጤና አጠባበቅ ባለሙያዎች እንደሚያስፈልጉ የዓለም አቀፉ ቀይ መስቀል ኮሚቴ የአፍሪቃ ዳይሬክተር ፓትሪክ ዮሴፍ አሳሰቡ። የደቡብ ሱዳን ፕሬዝደንት ሳልቫኪር ሚያርዲት የአገራቸውን የመከላከያ ሚኒስትርና የአገር ውስጥ ጉዳይ ሚኒስትር ከስልጣን አነሱ። ከስልጣናቸው ከተነሱት መካከል የመከላከያ ሚኒስትሯ አንጌሊና ቴኒ የፕሬዝደንት ሳልቫኪር የረዥም ጊዜ ተቀናቃኝ የሆኑት የምክትል ፕሬዝደንት ሪየክ ማቻር ባለቤት ናቸው። 6 የናይጄሪያ ግዛቶች ባለፈው ሳምንት የተካሄደው ፕሬዝዳንታዊ ምርጫ ውጤት ውድቅ እንዲሆን በአገሪቱ ጠቅላይ ፍርድ ቤት ያቀረቡትን ክስ አቋረጡ። በሐረሪ ክልል በደረሰ የመኪና አደጋ የ9 ሰዎች ሕይወት አለፈ። 9 ሰዎች ሕይወታቸውን ያጡት ትላንት የካቲት 24 በክልሉ ሶፊ ወረዳ ሐረዌ ሳልቶ ተብሎ በሚጠራው ስፍራ ከሌሊቱ 10 ሰዓት አካባቢ አንድ ተሳቢ የጭነት ተሽከርካሪ ባደረሰው የትራፊክ አደጋ መሆኑን በሐረሪ ክልል ፖሊስ ኮሚሽን የከፍተኛ አደጋ መርማሪ ዋና ሳጅን ረስ ከድሬዳዋ ወደ ጅግጅጋ እሽግ ውሃ ጭኖ ሲጓዝ የነበረ ባለተሳቢ የጭነት ተሽከርካሪ ከመንገድ በመውጣት በከተማዋ መውጫ ላይ በሚገኝ የፍተሻ ጣቢያ ስፍራ መሆኑን መርማሪው ተናግረዋል። ረዳት ሳጅን ረስተም እንዳሉት በአደጋው በስፍራው የነበሩ ነጋዴ ሴቶች፣ በጥበቃ ስራ ላይ የነበረ የፌዴራል ፖሊስ አባልና በኬላው የጫኝና አውራጅነት ስራ ላይ የነበሩ ሰራተኞች ሕይወታቸውን አጥተዋል። የ5 ሴቶችና 4 ወንዶችን ሕይወት በቀጠፈው በዚህ የትራፊክ አደጋ ተጨማሪ 2 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱንም መርማሪው ጠቅሰዋል። በትግራይ ገጠራማ አካባቢዎች የመድኃኒት አቅርቦቶችና የጤና አጠባበቅ ባለሙያዎች እንደሚያስፈልጉ የዓለም አቀፉ ቀይ መስቀል ኮሚቴ የአፍሪቃ ዳይሬክተር ፓትሪክ ዮሴፍ አሳሰቡ። ዳይሬክተሩ ትግራይን ጎብኝተው ከተመለሱ በኋላ ትላንት አርብ ባወጡት መግለጫ በገጠራማ አካባቢዎች በርካታ የጤና ተቋማት አሁንም ተዘግተው እንደሚገኙ አስታውቀዋል። የሚያጠቡ እናቶችና ከ5 ዓመት በታች ያሉ ሕፃናት የአመጋገብ ሁኔታ በተለይ በጣም አስጨናቂ ነው ያሉት ፓትሪክ ዮሴፍ ሕይወትን ለማዳን አስቸኳይ ጣልቃ ገብነት ያስፈልጋል የሚል ጥሪ አቅርበዋል። ለ2 ዓመት የዘለቀውን የሰሜን ኢትዮጵያ ጦርነት በፕሪቶሪያ በተፈረመው ስምምነት ቆሞ ሰላም ቢሰፍንም በግጭቱ ምክንያት ዘላቂ የሆነ ሰብአዊ ዳፋ አሁንም ብርቱ መሆኑን ኃላፊው በመግለጫቸው ጠቁመዋል። የኢትዮጵያ ቀይ መስቀል ማህበር ከጦርነቱ በፊት በትግራይ ስራውን የሚያከናውንባቸው 250 አምቡላንሶች እንደነበሩ ያስታወሱት ኃላፊው አሁን የቀሩት 82 ብቻ ቢሆኑም አብዛኞቹ ከአገልግሎት ውጭ መሆናቸውን አስታውቀዋል። የአሽከርካሪዎች የነዳጅና የመለዋወጫ ዕቃዎች እጦት ግለሰቦች አስቸኳይ የሕክምና እርዳታ በሚሹበት ወቅት እክል እየፈጠሩ ሞት እንደሚያስከትሉ ኃላፊው በመግለጫቸው ጠቁመዋል። በመግለጫው መሰረት ባለፉት ወራት የጸጥታ ሁኔታው በመሻሻሉ ምግብ፣ ውሃና የጤና ክብካቤ ላጡና ለመድረስ አስቸጋሪ በሆኑ አካባቢዎች ለሚገኙ ማህበረሰቦች የዓለም አቀፉ የቀይ መስቀል ኮሚቴ ሰራተኞች እርዳታ ማድረስ ችለዋል። ውጊያ ካበቃ ከወራት በኋላም ፓትሪክ ዮሴፍ እንደሚሉት የትግራይ የአማራና የአፋር አካባቢዎች የጦርነቱን ያልፈነዳ ቅሪት ተሸክመው ይገኛሉ። ይህ ደግሞ ለነዋሪዎች በተለይም ለሕፃናት፣ ለገበሬዎችና በሺዎች ለሚቆጠሩ ተፈናቃዮች የውጊያ አውድማ ወደ ነበሩ ቀዮቻቸው ለመመለስ ስጋት ሆኗል። የደቡብ ሱዳን ፕሬዝደንት ሳልቫኪር ሚያርዲት የአገራቸውን የመከላከያ ሚኒስትርና የአገር ውስጥ ጉዳይ ሚኒስትር ከስልጣን አነሱ። ፕሬዝዳንቱ ሁለቱን ከፍተኛ ባለስልጣናት የሻሩት ትላንት አርብ ይፋ ባደረጉት ውሳኔ ነው። ከስልጣናቸው ከተነሱት መካከል የመከላከያ ሚኒስትሯ አንጌሊና ቴኒ፣ የፕሬዝደንት ሳልቫኪር የረዥም ጊዜ ተቀናቃኝ የሆኑት የምክትል ፕሬዝደንት ሪየክ ማቻር ባለቤት ናቸው። የሪየክ ማቻር ጽህፈት ቤት በውሳኔው ላይ ከፕሬዝደንቱ ጋር ምክክር እንዳልተደረገ አስታውቋል። አንጌሊና ቴኒ የደቡብ ሱዳንን የእርስ በርስ ጦርነት ለማብቃት ከ5 ዓመታት በፊት የተፈረመው የሰላም ስምምነት ዋነኛ አካል የሆነው የሱዳን ህዝቦች ነፃ አውጪ ንቅናቄ በተቃውሞ አመራሮች መካከል አንዷ ናቸው። በስምምነቱ መሰረት የደቡብ ሱዳን መከላከያ ሚኒስቴር በማቻር ፓርቲ፣ የአገር ውስጥ ጉዳይ ሚኒስቴር በአንጻሩ በኪር ፓርቲ መመራት አለባቸው። ፕሬዝዳንት ሳልቫኪር ሚያርዲት ትላንት አርብ ባስተላለፉት ውሳኔ የራሳቸው ፓርቲ አባል የሆኑትን የአገር ውስጥ ጉዳይ ሚኒስትር የነበሩትን መሐሙድ ሰለሞንን ጭምር ከስልጣን አባረዋል። ፕሬዝዳንቱ ሁለቱን ሹማምንት ለምን እንዳባረሩ የተሰጠ ማብራሪያ የለም። የፕሬዝዳንቱ ቃል አቀባይ ሊል ማርቲን ማንየል ለምን እንደተባረሩ አሁን ምክንያት ልሰጣቸው አልችልም፣ ነገር ግን የተለመደ አሰራር ነው ሲሉ ተናግረዋል። ቃል አቀባይቱ እንዳሉት ከስልጣን በተባረሩት ሹማምንት ምትክ ረገድ የተላለፈ ውሳኔ የለም። የሪየክ ማቻር
ማዳጋስካር ቃል አቀባይ ፑክ ቡዝ ባልዋንግ የፕሬዝዳንቱ እርምጃ ስምምነቱን የጣሰ ነው ሲሉ ወቅሰዋል። ይህ ዶይቼ ቬለ ነው። 6 የናይጄሪያ ግዛቶች ባለፈው ሳምንት የተካሄደው ፕሬዝዳንታዊ ምርጫ ውጤት ውድቅ እንዲሆን በአገሪቱ ጠቅላይ ፍርድ ቤት ያቀረቡትን ክስ አቋረጡ። የተቃዋሚ የፖለቲካ ፓርቲ አባል በሆኑ ገዢዎች የሚመሩት ግዛቶች የናይጄሪያ ምርጫ ኮሚሽን የራሱን ሕግጋት አልተከተለም ሲሉ ከሰው ነበር። ግዛቶቹ የ176,000 የምርጫ ጣቢያዎች ውጤቶች ወደ ምርጫ ኮሚሽኑ ሰንዱቅ መከማቸት ቢኖርባቸውም ሳይሆን በመቅረቱ በክሳቸው አንስተዋል። ሶኮቶ፣ አዳማዋ፣ ባየልሳ፣ አክዋ ኢቦም፣ ዴልታ እና ኤዶ የተባሉ 6 ግዛቶች የናይጄሪያ ጠቅላይ ፍርድ ቤት የምርጫውን ውጤት ያልተሟላ ዋጋ ቢስና ምንም ተጽዕኖ የሌለው በማለት ውድቅ እንዲያደርግ ጠይቀው ነበር። ይሁንና ግዛቶቹ ትላንት አርብ ክሳቸውን በጋራ ማቋረጣቸውን ይፋ አድርገዋል። ግዛቶቹ ለወሰዱት እርምጃ የሰጡት ምክንያት እንደሌለ አሶሺየትድ ፕሬስ ዘግቧል። የገዢው ፓርቲ ተወካይ ቦላ ቲኑቡ ምርጫውን ለማሸነፍ ያገኙት ድምፅ 37 በመቶ ብቻ ነው። በምርጫው ሁለተኛ የወጡት አቲኩ አቡባካርና 3ኛ ደረጃ ይዘው የጨረሱት ፒተር ኦቢ ግን ውጤቱን በረት የምርጫ ውጤት ውድቅ የሚደረገው የአገሪቱ ገለልተኛ ብሔራዊ የምርጫ ኮሚሽን ሕግጋቱን በጉልህ ሳይከተል መቅረቱና ውጤቱን ሊለውጡ የሚችሉ እርምጃዎች መውሰዱ ከተረጋገጠ ብቻ ነው። ከዚህ ቀደም የናይጄሪያ ፕሬዝዳንታዊ ምርጫ ውጤት በአገሪቱ ጠቅላይ ፍርድ ቤት ውድቅ ተደርጎ አያውቅም። የሶማሊላንድ ጸጥታ አስከባሪዎችና የመንግስት ተቃዋሚዎች ከ2 ወራት በላይ ባደረጉት ውጊያ ከ145 በላይ ሰዎች መገደላቸውን አንድ የሕክምና ባለሙያ ተናገሩ። ውጊያው የተቀሰቀሰው የአካባቢው የአገር ሽማግሌዎች ከሶማሊያ ለመዋሃድ መወሰናቸውን ካሳወቁ በኋላ ነው። በሶማሊላንድ የአወዛጋቢዋ ላስ አኖድ ከተማ የመንግስት ሆስፒታል ዳይሬክተር የሆኑት አብጂማጂድ ሱጉሌ በውጊያው ከ1080 በላይ ሰዎች መቁሰላቸውን ለአሶሺየትድ ፕሬስ ተናግረዋል። ኃላፊው እንዳሉት ከ100,000 በላይ ቤተሰቦች ካለፈው ታህሳስ ጀምሮ ከላስ አኖድ ከተማ ሸሽተዋል። የከተማዋ ከንቲባ ኢብራሂም አሊ ኢስማኤል ግን ከቀናት በፊት በውጊያው 210 ሰላማዊ ሰዎች ተገለው 680 ሰዎች መቁሰላቸውን ተናግረው ነበር። ከንቲባው በግጭቱ ምክንያት 200,000 ቤተሰቦች መሸሻቸውን ገልጸዋል። የሶማሊላንድ የጸጥታ ኃይሎች የሆስፒታሉን ቤተ ሙከራ፣ የደም ባንክና የህሙማን መቀበያ ክፍል በሞርታር በፈጸሟቸው ጥቃቶች አውድመዋል ሲሉ አብዲ ማጂድ ሱጉሌ ከሰዋል። ከከተማው ውጭ የሰፈሩ የሶማሊላንድ ኃይሎች የሰላማዊ ሰዎች የመኖሪያ አካባቢዎችንና የሕክምና ተቋማትን በጅምላ ደብድበዋል ያሉት ዳይሬክተሩ በከባድ መሳሪያ ድብደባ ሳይፈጸም ወይም ሰው ሳይቆስል ያለፈ ቀን የለም ሲሉ ለአሶሺየትድ ፕሬስ በስልክ ተናግረዋል። የሶማሊላንድ መከላከያ ሚኒስቴር ግን በሆስፒታሉ ላይ የተፈጸመ ድብደባ የለም በማለት አስተባብሏል። ሩሲያ በዩክሬን ፈጽማቸዋለች የሚባሉ የጦር ወንጀሎችን መርምሮ ለመዳኘት የሚያስችል ስምምነት በዚህ ሳምንት እንደሚፈረም የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ፎንደር ላይን ተናገሩ። ስምምነቱ የሚፈረመው በዩክሬን ሌቭ ከተማ በሚካሄድ ዓለም አቀፍ ጉባኤ ላይ ነው። ስምምነቱ የጥቃት ወንጀሎችን የሚመረምር ዓለም አቀፍ ማዕከል የሚያቋቁም ነው። መቀመጫውን በኔዘርላንድ ደሄግ ከተማ በሚገኘው የአውሮፓ ሕብረት የወንጀል ፍትህ ትብብር መስሪያ ቤት የሚያደርገው ማዕከል ወደፊት ለሚመሰረቱ ክሶች ማስረጃ የማሰባሰብ ኃላፊነት ይኖረዋል። የሩሲያ ወታደሮች በዩክሬን ስቅየት፣ እንግልት፣ ጾታዊ ጥቃት፣ የጅምላ ግድያ መፈጸማቸው ይታወቃል ያሉት የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ፎንደር ላይን በዛሬው ዕለት ባስተላለፉት የቪዲዮ መልእክት ሩሲያና ፕሬዚዳንቷ ቭላዲሚር ፑቲን ለእነዚህ አሰቃቂ ወንጀሎች ተጠያቂ መሆን አለባቸው ብለዋል። አጥፊዎችን ለፍትህ ለማቅረብ አቅማችን የፈቀደውን ሁሉ ማድረግ አለብን የሚል ጥሪ ያስተላለፉት ፕሬዚዳንቷ የአውሮፓ ሕብረት የዓለም አቀፉ የወንጀል መዳኛ ፍርድ ቤት ሚናን እንደሚደግፍ ገልጸዋል። ይሁንና ፎንደር ላይን ሕብረቱ ሩሲያ በዩክሬን ፈጽማቸዋለች የሚባሉ ወንጀሎችን ለመዳኘት የተለየ ፍርድ ቤት ሊኖር ይገባል የሚል አቋም እንዳለው አስታውቀዋል። ሩሲያ ለዓለም አቀፉ የወንጀል መዳኛ ፍርድ ቤት እውቅና ስለማትሰጥ ፍርድ ቤቱ በዩክሬን ተፈጽመዋል የሚባሉ ወንጀሎችን መመልከት እንደማይችል የአውሮፓ ኮሚሽን አስታውቋል። በዚህ ሳቢያ ሌሎች በርካታ አማራጮች ለማቋቋም ውይይት በሐረሪ ክልል በደረሰ የመኪና አደጋ የ9 ሰዎች ሕይወት አለፈ። በትግራይ ገጠራማ አካባቢዎች የመድኃኒት አቅርቦቶችና የጤና አጠባበቅ ባለሙያዎች እንደሚያስፈልጉ የዓለም አቀፉ ቀይ መስቀል ኮሚቴ የአፍሪቃ ዳይሬክተር ፓትሪክ ዮሴፍ አሳሰቡ። የደቡብ ሱዳን ፕሬዝደንት ሳልቫኪር ሚያርዲት የአገራቸውን የመከላከያ ሚኒስትርና የአገር ውስጥ ጉዳይ ሚኒስትር ከስልጣን አነሱ። 6 የናይጄሪያ ግዛቶች ባለፈው ሳምንት የተካሄደው ፕሬዝዳንታዊ ምርጫ ውጤት ውድቅ እንዲሆን በአገሪቱ ጠቅላይ ፍርድ ቤት ያቀረቡትን ክስ አቋረጡ። ትውልድ የተባለ ድርጅት ያሰለጠናቸው አዳጊ ተማሪዎችን አስመርቋል።
ተቋሙ ያስመረቃቸው ተማሪዎች 130 ናቸው። ዝርዝሩን የአዲስ ውስጥ ካሉ የመንግስትና የግል ትምህርት ቤቶች የተውጣጡ 130 ተማሪዎችን በማሰባሰብ ለ3 ሳምንታት ለሁለተኛ ጊዜ በኮምፒውተር ቋንቋ ወይም ኮምፒውተር ኮዲንግ በችግር አፈታትና በማህበራዊ ግንኙነት ብልሃት ተማሪዎችን ሲያሰለጥን ቆይቷል። ሰልጣኝ ተማሪዎቹ እድሜያቸው ከ16 እስከ 18 ዓመት ሲሆኑ ከ15 የአዲስ አበባ የመንግስትና የግል ትምህርት ቤቶች የተውጣጡ ናቸው። ከየትምህርት ቤታቸው ከፍተኛ ውጤት ያላቸውን ተማሪዎች በመምረጥ እና በማወዳደር ስልጠናውን ሲሰጥ መቆየቱን የብራይተር ጄኔሬሽን የአዲስ አበባ አስተባባሪ ለዲደብሊው ራዲዮ ተናግረዋል። ያናው እንደሰን ባላለም የብራይተር ጄኔሬሽን ሎካል ኮኦርዲኔተር ለ3 ሳምንት የቆየ ኢንፐርሰን ቲቺንግ እንዲሁም ደግሞ ለ3 ሳምንት ኮሚኒቲ ፕሮጀክት ሲሰሩ ቆይተዋል። ተማሪዎች ራሳቸው በእንትን ባሉት ባገኙት ፕሮፖዛል አቅርበው በተመረጡ ፕሮፖዛሎች ወደ 16 ፕሮፖዛል ቀርቦ 6 ፕሮፖዛል ነው የተመረጠው። እሱም ፕሮፖዛሎች ሰርተው ፕሮጀክቱንም ሰርተው ኢምፕሊመንት ተደርጎ ዛሬ አሁን ሰርቲፊኬት ሪሲቭ የሚያደርጉበት ቀን ነው ማለት ነው። ተማሪዎቹ ለወሰዱት የአጭር ጊዜ ስልጠና ያሳዩት ብቃትና ለውጥ ከፍተኛ መሆኑ የሚያበረታታ እንደሆነ የተናገሩት እንዲህ ያለው ስልጠና ቀደም ብሎ ለታዳጊዎች በትምህርት ቤት ደረጃ መሰጠት ቢጀምር የአስተዳደርና የአመራር ብቃት ያለው ትውልድ ማፍራት ይቻላል ያሉት ኃላፊ ስልጠናው ያለምንም ልዩነት ብቃት ያላቸውን ተማሪዎችን ብቻ በማሰባሰብ ያሰበውን ማሳካት የቻለ ነበር ብለዋል። በመጀመሪያ ላይ ሲወጣጡ እንዴት ነው ያደረግነው? ከ15ቱም ትምህርት ቤት 10 ተማሪ ነው የተመረጠው፣ 5 ሴት 5 ወንድ። ከዛ ውስጥ ኢንተርቪው ተጠርተው ያለፉ ተማሪዎች ናቸው 130 ተማሪዎች። እንዲሁም ደግሞ በተጨማሪ መስማት የተነሳ ናቸው 2 ሴትና 1 ወንድ ተማሪ ወስደን ሲማሩ ቆይተው ነበር። ሀገራቸውን የሚወዱ በውጭ የሚኖሩ ኢትዮጵያውያን ከዶክተር ብርሃኑ ቡልቻና ከዶክተር ጸጋ ሰለሞን ጋር በመሆን የጀመሩት ብርሃናማ ትውልድ ከስልጠናው በኋላ ተማሪዎቹ ካቀረቡት 16 የስራ እቅድ መካከል ማህበራዊ ችግሮቻችንን ይፈታሉ ተብሎ የታመነባቸውን 6ቱን በመምረጥ የመመረቂያ ስራቸውን እንዲሰሩ ተደርጓል። ዲደብሊው ያነጋገራት ሰልጣኝ ተማሪ ህሊና ሙሉጌታ ስትናገር አሁንኛ ፕሮጀክት የሚባለው ሸምሱ ነው። ዳታ ለማስቀመጥ ማንኛውም አይነት የሱቃቸውን ፋክት ለማስቀመጥ በወረቀት ነው የሚጽፉት እና ያንን ነገር ለማስቀረት ነው ዋናው ሀሳብ። ጀስት ዲጂታይዝ አድርጎ የሆነ አፕሊኬሽን ውስጥ አስቀምጠውት ከዛ በኋላ ሴልስ ያደርጉ እሱንም ዳታ አስቀምጠው ከዛ በኋላ ደግሞ አናላይዝ አድርጎ ሱቃቸው ምን አይነት ሁኔታ ላይ እንዳለ እንዲገልጽላቸው። ያው መጀመሪያ ቀን ፕሬዘንቴሽኑ ላይ ኦሪየንቴሽን ቀኑ ላይ ዶክተር ብርሃኑ ሜንሽን አድርጎት ነበር ሸምሱ የሚለውን ፕሮብለሙን ምን እንደሚመስል እና ይህን ያክል ራሱ ቅርብ ያለ ፕሮብለማችሁ እንዴት ሶልቭ አላረጋችሁም አይነት ነገር ነበር እያለ ነበረው እና ያኔ አይዲያዎች የመጡልኝ ነበረ። ከዛ በኋላ ደግሞ ፕሮግራሙ ላይ ስንማር ዳታ እንዴት እንደሚቀመጥ ምናምን አይነት ነገር ስንማር ያስታውቅ ነበረ ሶሉሽኑ ያ ሊሆን እንደሚችል። ከመጀመሪያ ቀኑ ላይ ነበር የመጣልን ሀሳብ። ዋናው ኔትወርኪንግ የሚለው ሳይድንም ያስተምራል። ስለሽ ለሂም ኦፖርቹኒቲ ወደፊትም ስንሄድ እየደገፉን እንደሚሄዱ ተስፋ አደርጋለሁ ይመስለኛል። ተማሪዎቹ በስልጠና ወቅት ያሳዩት ትጋትና ያገኙት የስራ ልምድ ወደ ዩኒቨርሲቲ ሲገቡ የሚፈልጉትን እንዲያውቁ እንደዚሁም ለማህበራዊ ችግሮች መላዘያጅ እንዲሆኑ ያስችላቸዋል ተብሎ ቀን ቀደም ብለው ነበር ይጻፉልን። እሳቸውም እንኳን ለአድዋ ድል በዓል ከወዲሁ አደረሳችሁ እላለሁ። ለመላው የዲደብሊው አዘጋጆችና ቤተሰቦች በሙሉ አድዋ የመላው የአፍሪካ ሕዝብ የድል በዓል ነው። ይህንን ድል እውን ያደረጉት የሚዬ ሚኒሊክና የእቴጌ ጣይቱ አመራር፣ የጦር አመራሮች ልዩ ብቃት እንዲሁም ከመላው ኢትዮጵያ የተውጣጡ ጀግኖች አያቶቻችን ምስጋና ይገባቸዋልና ይኸው ዛሬ እኔና መሰል ኢትዮጵያውያን በኩራትና በጀግንነት አንገታችንን ቀና አድርገን በየቀኑ እንድንኖር አድርገውናል። የአድዋ ድል በዓል ሁሉንም ኢትዮጵያዊ ሊያኮራ ሊያስደስትና በዓሉን ለማክበር የሚያስናፍቅ መሆን አለበት እንጂ የሐሰት ትርክቶችን እየነደፈ የአጼ ሚኒሊክን ጀግንነት በመውሰድ ሴቶች እናቶችና እህቶቻችን ደግሞ የእቴጌ ጣይቱ እንቁ ተምሳሌት ታሪክ በመውረስ የሀገራችንን አንድነት በመጠበቅ ከከፋፋይ መረብ ራሳችንን በማውጣት ከብዙሃን የተፈጠረች ሀገር ለብዙሃን የምትመች ኢትዮጵያን በማስቀጠል በኩል የአባቶቻችን የአንድነት የጀግንነት ታሪክ ለመድገም እኛም የበኩላችንን አሻራ እናሳርፍላለሁ ብለዋል የወረባቦው ደንበኛችን ዋና ሳጅን ሰለሞን ማሞ። ሌላው አስተያየታቸውን በድምጽ ቀርጸው የላኩልን ደንበኛችን ደግሞ በአዲስ አበባ የአድዋ ድል አከባበር ወቅት የተፈጸመው በጣም እንዳሳዘናቸው ይናገራሉ። አለው ውድ ጀርመኖች የአድዋን ድል ምክንያት በማድረግ የኢትዮጵያ መከላከያና ፖሊስ አንድ ላይ በመሆን ሰው ወደ ሚኒሊክ አደባባይ እንዳይሄድ በአራቱም አቅጣጫ አስለቃሽ ጭስ እየተኮሱ ህዝቡ ላይ ችግር እየፈጠሩ ነገር ተመልክቻለሁ። ህዝቡን ማጥቃት
እኔ በጣም የሚገርመኝ የኢትዮጵያ መከላከያ ሚኒስቴር ነው ወይስ ህዝቡን የሚያጠቃ ሚኒስቴር ነው መባል ያለበት? በእንዲህ አይነት እኮ መከላከያ ሳይሆን አጥቂ ሚኒስቴር ነው መባል። ውቤ ታሪኩም ስለ አድዋ የሚሉት አለ። ግጥም ገጥመው ልከውልናል። እነሆ ግጥሙ። አድዋ እያዩ ለጋረዳቸው ማየት ለተሰናቸው ክርዳዶች ታሪክ ለሾተላቸው አድዋ አንቹም ማኛቸው እውነት በያቸው ታሪክ ለሚያቅራቸው የነጻነት ጭላንጭል ብልጭታ ጠቋሚ የመጪው ዘመን እይታ የቅኝ ግዛት እብሪት ደምሳሽ አድዋ ባድዋ ሰንሰለታማ ተራሮች ተነፋ የድል መለከት ለጥቁር ህዝቦች በስርዓት መባቻ የቅኝ ግዛት ስርዓት እስራትና ግርዛት ረሃብና ርዛት ጸንቶ እንዳልነበር በአፍሪካ ባርነትና ሰቆቃ ገረሰሰው ምኒልክ ዳግም ላይ አንሰራራ ጥቁር አንገቱን ሊያቀና ሊጥል የቅኝ ግዛት ቀንበር ሰው ሆኖ በሰውነቱ ሊቆጠር አድዋ ስምሽን ብጠራው አላፍር አንገቴን አላቀረቅር አድዋ ጀግኖች ጥለው የወደቁብሽ የሺዎች ምንዝር የቅኝ ግዛት መቃብር ማተምሽ የደም ሕይወት ቀለም አድዋ ያዳንሽኝ ከቅኝ ግዛት ስብራት ከበርሊን ክፍፍል የቅርጫ ስጋ ዛሬም ያው ነው ታሪክሽ ዝንፍ አላለም የቅኝ ግዛት ቱማታ የምዕራባውያን ድንፋታ ባድዋ ተራሮች ተቀበረ ታሪክነቱን ቀየረ ጥቁር ነጻነት ብሎ ተነሳ የቅኝ ግዛት ግርሙቅን ሊፈታ አድዋ ባድዋ ሰንሰለታማ ተራሮች ተነፋ የድል መለከት ለጥቁር ህዝቦች በስርዓት መባቻ የቅኝ ግዛት ስብራት ስራትና ግርፋት ረሃብና ርዛት ጸንቶ እንዳልነበረ በአፍሪካ ባርነትና ሰቆቃ ገረሰሰው ምኒልክ ዳግም ላይ አንሰራራ። ውቤ ታሪኩ መቶ አለቃ ሐረር። የሙዚቃ ምርጫ ጥላሁን ገሰሰ። የህይወቴ ህይወት አንቺ በመሆን ከለውጡ ማግስት ጀምሮ የተፈራረቀውን የመፈናቀል፣ የመሰደድ፣ የመገደል መከራ ስንመለከት በኢትዮጵያ ታሪክ ካለፉት ሂደቶች በአስከፊነቱ ወደር የለሽ እንደሆነ ለማንም ግልጽ ነው። ይሁን እንጂ የዚህ ጥቃት ሰለባዎች ከፖለቲካው ጋር ምንም አይነት ግንኙነት የሌላቸው ንጹሐን ዜጎች መሆናቸው ደግሞ ጉዳዩን ወደ ዘር ማጥፋት ወንጀል ይወስደዋል። በመሆኑም በእነኚህ አስከፊና ጭካኔ የበዛበት 4 ዓመታት ዘር ተኮር በሆነ ጥላቻ የተሰደዳችሁ የተጋደላችሁ ጭቁን ዜጎች በዚህ በደረሰባችሁ ጥቃት ምንም ሳትደናገሩ ተሰባስባችሁ በመደራጀት እንደ እስራኤል ዜጎች በአንድነት በመቆም ጠንካራና ታላቅ ሀገር በመመስረት የቀደመ ታሪካችሁን በመመለስ ዝናችሁን በዓለም በማሳወቅ አንገታችሁን ቀና እንድታደርጉ እያሳሰብኩኝ የጠፉትንም ወገኖቻችሁን ፈጣሪ በጥፍ ጨምሮ እንደ ባህር አሸዋ እንዲያበዛቸው ስማጸን በፈተና የሚያልፍ የተባረከ ነው የሚለውን የፈጣሪ ቃል በማስታወስ ይሆናል ብለዋል አዲሱ አስታጥቄ ከጅማ ዞን ሊሙ ገነት ከተማ። ወደ ቀጣዩ መልእክት ስናልፍ በፌስቡክ ነው የደረሰን። ደቡብ ምዕራብ ኢትዮጵያ ካፋ ዞን ባሉት ወረዳዎች ለልማት በሚል ሰበብ የመንግስት ሰራተኞች የአንድ ወር ደሞዝ በማስገደድና በማስፈራራት እየተቆረጠ ስለሆነ እባካችሁ ጩኸታችንን ለዓለም ሕዝብ አሰሙልን የሚሉ 2 በተናጠል የጻፉልን የመንግስት መስሪያ ቤት ሰራተኞች ብሶታቸውን በድምጽና በጽሁፍ ገልጸውልናል። ስሜ መላኩ አሰፋ እባላለሁ። የሚኖረውም ከደቡብ ምዕራብ ክልል ካፋ ዞን ብጣ ወረዳ ውስጥ ነው። የሚሰራውም ውሃ ማዕድን ቢሮ ነው። ደሞዛችን ያለ አግባብ ያለኛ ፍቃድ ያለኛ ፍርማ እንዲቆረጥ በካቢኔዎች የተወሰነ ከባድ ክስ ላይ ደርሰናል። ስለዚህ እኛ ለሚመለከተውም ብንጮህ ማንም ሰሚ ያጣን። ይህንን ፌደራል መንግስት አይቶ እንመክረን ብለን ማመልከቻ ብናስገባም ዝምታ መርጧሉ። ስለዚህ የሚመለከተው አካል መብታችንን እንዲያስከብርልን ስንል ነው እናመለክተው። ሙሉጌታ ይባላል። ከደቡብ ምዕራብ ኢትዮጵያ ነው ካፋ ዞን እና ወረዳዬ ገዋታ ነው። ዋና ቅሬታ ያስቀመጥኩት የቦንጋ ከተማ ልማት በሚል ፕሮጀክት ግን ከተማን በጋራ እናልማ በሚል ከህዝብ ይሰበሰብ ገንዘብ ነበር። ከዛ እኛ መንግስት ሰራተኞች
ፖለቲከኞቹ አወያይተው አስማምተው ነው ደሞዝ ላይ መወሰን የሚችሉትና ያለምንም መስማማት ዝም ብሎ የወር ደሞዛችን እየቆረጡ ስለሆነ ይህን ቅሬታ ለሁሉም ህዝብ ለማሰማት ስለፈለኩ ነው የሚሰጃለው። በአሁኑ ኑሮ ውድነት ይሄ መቀነስ ማለት እጅግ በጣም ስጋት ላይ ስለከተተን ነው። አሁን በሚገርመው ሁኔታ ሁሉም ፐብሊክ ሰርቫንት ከግማሽ በሚባለው ልክ ፒቲሽን እያሰባሰበ ወደ ፍርድ ቤት መክሰስ ምናምን ፕሮሰስ የጀመርበት ሁኔታ ነው ያለው። እኔም ከዛ ውስጥ አንዱን ያለ ፈቃድ ባልተስማማውበት ባልተወያዩት መቆረጡ ትክክል አለን በሚል ፒቲሽን አሰባስበን እስከ ፍርድ ቤት የመሄድ ሁኔታ ላይ ጀምረናል ነው የሚለው። ያለ ፈቃዳቸው ለምን ከሰራተኞች ደሞዛቸው ይቆረጣል? ምን ያህሉ ሰራተኞችስ በዚህ ተስማምተው ነው ስንል የከፋ ዞን የግዋታ ወረዳ ዋና አስተዳዳሪ አቶ ታዬ ታከለን በስልክ ጠይቀናቸው ነበር። እሳቸውም ተከታዩ ምላሽ ሰጥተውናል። በጉዳዩ ላይ በአጀንዳው ላይ የጋራ ሆነ ውይይት ሳይደረግ በእንደዚህ ነገሮች ውስጥ አይካሄድም። አንዳንድ ሰራተኞች በመድረኩ ላይ ያለመገኘት ሁኔታዎች አሉ። አንዳንድ ያልፈረሙ ሰዎችም ሊኖሩ ይችላሉና በዛ ሂደት ውስጥ እንደውም አጠቃላይ ሌሎች ወረዳዎች ስላሉ ቆርጧል ወይ የሚለው ነገርም የሚያቀርቡበት ሁኔታዎች አሉ። ከዛ ባሻገር ደግሞ ከፈረመ በኋላ አይ እኔ ሌላ ወረዳ ላይ አልተቆረጠምና የኛ ይመለስ የሚል ጥያቄ የሚያቀርቡም አሉ። በእርግጥ እንደ አስተዳዳሪ እኔ ጋር የደረሰ ነገር ባይኖርም አንድ የተወሰኑ ሰዎች ደሞዛችን ተቆርጧልና ይመለስ የሚል ጥያቄ እያቀረቡ አሉ። አንዳንዶች ደግሞ ሌላው ሰው ሳይኖር ፔቲሽን በመፈራረም አንዳንድ ነገሮችን የብዙሃኑ ድምጽ ይሰማል ማለት 10-15 ነው የሚጠይቁበት ሁኔታዎች አሉና ያው እስካሁን ፎርማሊ እኔ ጋር የደረሰ ነገር የለም። ሲደርስም ያው ምላሽ የምንሰጥበት ሁኔታ ይኖራል። ስለዚህ በአጠቃላይ በድምጽ ብልጫ የተወሰነ ነገር ነው የሚሉኝ? በሴክተር ውስጥ እንደውም ሲከድ አንድ ሰው ያልፈረመበት 2 ሰው ያልፈረመበት በመድረኮች ላይ ባለመገኘት እንደውም ሌሎች አንዳንዶቹ ትምህርት ላይ ነው። ለምሳሌ አሁን እንደ ወረዳችን በዩኒቨርሲቲ ገብቶ በፐብሊክ ሰርቪስ እድል በመስጠትም ሆነ በግል ወረዳ መንግስት ፈቅዶ የሚማሩ ሰዎች አሉ፣ ዩኒቨርሲቲ ላይ ያሉት ማለት ነው። እነዚህ ሰዎችም ጭምር በስልክ እየደወሉ አይ ደሞዝ ሲጠየቁ ችግር የለም እኛ ስንመጣ እንፈርማለን፣ የልማቱ ተቋዳሽ እንጂ መሆን አለብን፣ እንደ ማንኛውም ሰው መዋጣት ነው አለብን የሚለው ነገር ምላሽ እየሰጡ ያሉበት ሁኔታ ስለሆነ አብዛኛው ሴክተሮች ላይ በተደጋጋሚ የተወያየበት እንደውም የመምህራን የካቲት ወር ላይ ይገባል ለተባለው የዞን ኢማማው 1 ወር ማስተቢያ ጊዜ ይሰጣቸው እቅዳቸው የሚከልሱበት እድል ይሰጣቸው በሚል ነው የቀረውና አጠቃላይ ወጥ በሆነ መልኩ የተወያዩ በሚዲያም በተለያዩ ነገሮች መጀመሪያ አካባቢ ያላመኑ ጉዳዩ ይቸግረናል ለምሉ በእርግጥ የ1 ወር ደሞዝን መልቀቅ ከባድ እንደሆነ ይታወቃልና ጉዳዩ ከባድ ቢሆንም በተደጋጋሚ አመራሩ የሴክተር ኃላፊም ጭምር እየተግባባ የመጣበት ነውና ያው አንዴ በእርግጥ ሁሉም ሰው ወጥ የሆነ አስተሳሰብ ላይይዝ ይችላልና በዛ አንዳንድ ሾልኮ እንትን ያሉ ሰዎች ሊሆኑ ይችላልና ቅሬታ የሚያቀርቡት ይሄን ይመስላል። አጠቃላይ ለመግባባት ለመወያየት ብዙ ሰፊ እድል ከ1 ወር በላይ የተወያየንበት ሁኔታ እንዳለና በአካል ወረዳ ላይ የሌሉም ጭምር በስልክ እኛ ተግባብተናል ስንመጣ እንፈርማለን ብሎ በፖስታ ፈርሞም የላኩ ሰዎች ያለበት እንደሆነ ነውና አንዳንድ ያው ጉዳዩን አግራቤት ለማድረግ የሚፈልጉ ነገሮች ይኖራሉ። ያው በሂደት እየተወያየን ስንድ የሚግባቸው ይሆናል ምን ነገር ነው አለ። ከምስራቅ ወለጋ ኪረሙ ወረዳ ባጊን ቀበሌ በርካታ ጊዜ ለአድማጮች ማህደር ጽፌ ተሳታፊ አላደረጋችሁኝም ሲሉ በቀጥታ ስርጭት ቅሬታ ያቀረቡት ያሲን ይማም ቅሬታው ደርሶናል፣ ምናልባት ታመው ሆስፒታል በነበሩበት ወቅት መልእክቱ መስተናገዱ አመልጦት ይሆናል። እርስዎ በሸኔ ታጣቂዎች ተመተው ለሕክምና የቡሬ ከተማ ጎጃም ለመድረስ 48 ሰዓታት እንደፈጀቡ የገለጹበት መልእክት አየር ላይ ውሏል። ከዛ ውሏል። በእጩ ተወዳዳሪነት የተሰለፉት 18 ፖለቲከኞች ቢሆኑም በህዝብ አስተያየት መመዘኛ ውጤቶች መሰረት 3ቱ ብቻ ናቸው ዋነኞቹ ተፋላሚዎች። ከ18 ውስጥ ደግሞ አንዲት ብቻ ናቸው ሴት። ተሰናባቹ የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ ለ8 ዓመታት ገደማ በስልጣን ቆይተዋል። የአስተዳደር ጊዜያቸውም ያለመረጋጋት ያጀበው አብዛኛው የህብረተሰብ ክፍልም የገንዘብ ለውጥ ባስከተለው ውጥረት ምክንያት የሚመገበውን እንኳን ለመግዣ ቤሳቤስቲን በማጣት ሲቸገር የታየበት ነው በሚል ይተቻሉ። በአንጻሩ ደጋፊዎቻቸው የመሰረተ ልማት ፕሮጀክቶችን ለማሳካት ከፍተኛ ጥረት ሲያደርጉ እንደነበር እንዲሁም ጽንፈኝነትን ለመዋጋት መድከማቸውም በአዎንታዊነት ያነሱላቸዋል። አረረም መረረ ቡሃሪ በትረ ስልጣኑን ለተረኛ የሚያስረክቡበት ጊዜ ላይ ደርሰዋል። በቀጣይ በጫማቸው የሚገባው የሀገሪቱ መሪም ከፊቱ ከባድ ስራ እንደሚጠብቀው ነው የሚነገረው።
ለፕሬዝዳንትነት በቀዳሚነት ከተሰለፉት ተፎካካሪዎች የገዢው የሁሉም ተራማጆች ምክር ቤት ፓርቲ በእንግሊዝኛ ምህጻሩ ኤፒሲ እጩ የ70 ዓመቱ ቦላ አህመድ ቲኑቡ የፕሬዝዳንትነቱ ተራ የዩሩባ ጎሳ ነው በሚል ደጋፊዎቻቸውን ለማሰባሰብ ተንቀሳቅሰዋል። ከጤና እክል በተጨማሪ በሙስና ስማቸው የሚነሳው ቲኑቡ ግን ጭምጭምታውን ሁሉ ያስተባብላሉ። በአንጻሩ ተቀናቃኛቸው የተቃዋሚው የህዝቦች ዴሞክራሲያዊ ፓርቲ በእንግሊዝኛ ምህጻሩ ፒዲፒ እጩ የ76 ዓመቱ አቲኩ አቡበከር በበኩላቸው ናይጄሪያውያን ድምጻቸውን ሲሰጡ ከዩሩባም ሆነ ኢግቦ ጎሳ የመጣ ብለው አይደለም ማለታቸው ተሰምቷል። በኦሉሴጉን ኦባሳንጆ ዘመን ምክትል ፕሬዝዳንት ሆነው ያገለገሉት አቡበከር እስካሁን 5 ጊዜ ለፕሬዝዳንትነት ተወዳድረው አልተሳካላቸውም። ቱጃሩ የንግድ ሰው አቲኩ አቡበከር እንደ አህመድ ቲኑቡ ሁሉ በሙስና ይወቀሳሉ። ሌላኛው ፕሬዝዳንታዊ እጩ የ61 ዓመቱ ፒተር ኦቢ ቀድሞ የፒዲፒ አባል የነበሩ ሲሆን ከ20 ዓመታት በላይ በናይጄሪያ የዘለቀውን የሁለት ፓርቲ አገዛዝ ለመለወጥ ያለሙና በአብዛኛው የሀገሪቱ ወጣቶች ድጋፍ ያላቸው የንግድ ሰው ናቸው ይባልላቸዋል። ፕሬዝዳንታዊ ምርጫ ናይጄሪያ ውስጥ ሲካሄድ ውጥረት የተለመደ ነው። አንደኛው በሌላኛው ጎሳ የመበለጥ ተጽዕኖ ስር የመግባት ወይም የመገለል ፍርሃት ይውጠዋል። ከ200 ሚሊዮን በላይ ህዝብ ያላት ናይጄሪያ በርካታ ጎሳዎች ሲኖሩባት ከ500 በላይ ቋንቋዎች ይነገሩባታል። በሀገሪቱ አብላጫውን ቁጥርም ሆነ በፖለቲካው ተሳትፎ ተጽዕኖ ያላቸው ብዙሃኑ ሙስሊም የሆነው የሀውሳ ፉላኒ ማህበረሰብ በሰሜን፣ አብዛኛው የክርስትና እምነት ተከታይ የሚገኝበት የዩሩባ ጎሳ በደቡብ ምዕራብ እንዲሁም በደቡብ ምስራቅ የሚገኘው የኢግቦ ጎሳ ናቸው። የናይጄሪያ የፖለቲካ ፓርቲዎች ጎሳና ሃይማኖትን ያዘናነቁ ናቸው። በዚህም ምክንያት ፕሬዝዳንት የሚሆኑትን አብዛኛው የክርስትና እምነት ተከታይ ከሆነበት ከደቡብ እንዲሁም ሙስሊም ከሚበዛበት ከሰሜኑ የሀገሪቱ ክፍል በማፈራረቅ ለማቻቻል ሲሞከር ቆይቷል። ባለፉት ጥቂት ዓመታት ግን ይህ አካሄድ አልተጠበቀም። ታዛቢዎች እንደሚሉት ሶስተኛው ተፎካካሪ ፒተር ኦቢ ከተሳካላቸው ብቻ ነው በናይጄሪያ የፕሬዝዳንት ምርጫ የተለመደው የፍርርቅ ስርዓት ዳግም ሊታይበት የሚችለው። በሌጎስ ዩኒቨርሲቲ በፖለቲካ ውስጥ ስለ ጎሳ ሚና ምርምር የሚያካሂዱት ፍራይዴይ ንዋንኮ ግን አሁን ናይጄሪያ በዋነኛነት የምትሻው አንድነቷን የሚያጸና መሪ ነው ይላሉ። በመጨረሻ ግን ሀገሪቱን ወደፊት ሊያራምዳት የሚችለው ሁላችንም የአንድ ሀገር ሰዎች መሆናችንን የሚያሳይ ሰው ነው። ይህም ነው ዞሮ ዞሮ ሀገሪቱን ወደ አንድነት ያመጣው። ናይጄሪያ ከቅኝ አገዛዝ ነጻነቷን ካገኘችበት ከጎርጎሮሳዊ 1960 አንስቶ በሶስቱ ጎሳዎች መካከል ለስልጣን የሚደረገው ፍትጊያ ጎልቶ ይታያል። ሃይማኖትና ጎሳን በሚጠቀሙት ፖለቲከኞች አማካኝነትም ተቃውሞዎችና ወታደራዊ መፈንቅለ መንግስቶችም ተደርገዋል። የፖለቲካ ልሂቃኑን አሰላለፍ የፖለቲካ ሳይንስ ምሁሯ ራህማቱ ላዋል ታዝበዋል። የናይጄሪያ የፖለቲካ ልሂቃን እንደ ሀገር ለናይጄሪያ ሳይሆን ወደ መጡበት አካባቢ ይበልጥ ያዘነበሉ ናቸው። የናይጄሪያ መንግስትም ዋነኛውና ብቸኛው የናይጄሪያ ሕዝብ ጠባቂ እንደሆነ ተደርጎ ታይቶ አይታወቅም። የናይጄሪያን ፖለቲካዊ ይዞታ በቅርብ የሚከታተሉ ታዛቢዎች በማህበረሰቡ ውስጥ መጠን ያጣው ልዩነት፣ ድህነትና የወደፊት ተስፋ ማጣት ወደ ውጥረት እያመራ እንደሆነ ይናገራሉ። በደቡባዊ የሀገሪቱ ክፍል የሚገኘው የኢግቦ ጎሳ ከዛሬ 80 ዓመታት በፊት የእርስ በርስ ጦርነት አስነስቶ ወደ ነበረው በመገንጠል ቢያፍራ የሚሉትን ግዛት የመመስረት ጥሪ ዳግም እያቀረበ ነው። ብዙዎችም በፕሬዝዳንት ቡሃሪ አስተዳደር ደስተኛ ባለመሆናቸው ከሳምንታት በፊት ታጣቂዎች የምርጫና የፖሊስ ጣቢያ ላይ ጥቃት ማድረሳቸው ተሰምቷል። ፍራይዴይ ንዋንኮ እንደሚሉትም የፕሬዝዳንትነት ስልጣን የመያዙ ተራ የነሱ እንደሆነ እያሳሰቡ ነው። ፕሬዚዳንቱ ላለፉት 8 ዓመታት በስልጣን ላይ ሆነው ተመልክተዋል። ሆኖም ግን በዚህ ጊዜ ውስጥ የናይጄሪያውያንን ችግር መፍታት ያልቻሉበትን ምክንያት ሊረዱት አልቻሉም። ደቡቦቹ አሁን ስልጣኑ ወደኛ መምጣት አለበት እያሉ ነው። ተራቸው ነው።
በደቡብ ምዕራብ ያሉትም ከኛ ፕሬዚዳንት ወጥቶ አያውቅም፣ ፕሬዚዳንት እንፈልጋለን እያሉ ነው። እንዲያም ሆኖ የህዝብ አስተያየት መመዘኛዎች የምርጫ ድሉ ከሁለቱ ዋነኛ የፖለቲካ ፓርቲዎች ያንዱ ሊሆን እንደሚችል አመላክተዋል። የኦቢ ደጋፊዎችም ወጣቶችን ከኋላቸው ማሰለፍ ስለቻሉ አስገራሚ ስኬት ሊያስመዘግቡ እንደሚችሉ ይገምታሉ። ይህ በእንዲህ እንዳለም በትናንትናው ዕለት በደቡባዊ የሀገሪቱ ክፍል ለሴናተር ምርጫ እጩ የሆኑ ተወዳዳሪ በመገደላቸው በአካባቢው የሚካሄደው ምርጫ ለጊዜው መታገዱን የሀገሪቱ የምርጫ ኮሚሽን አስታውቋል። አንድ የምክር ቤት አባልም በሚወዳደሩበት አካባቢ $500,000 በእጃቸው ይዘው በመገኘታቸው በፖሊስ ቁጥጥር ስር ውለዋል። በሀገሪቱ ሕግ መሰረት ካልተመዘገበ በቀር $10,000 በላይ ይዞ መንቀሳቀስ አይቻልም ነው የተባለው። በምርጫው ዋዜማ አርብ ዕለት ውጥረቱ ያሰጋቸው ናይጄሪያውያን በውጤቱ ምክንያት አመጽ ሊከተል ይችላል ብለው በመስጋት ምግብና አስፈላጊ ሸቀጦችን ሲሸምቱ መዋላቸው ተሰምቷል። በተለመደው አሰራር ከሄደ የምርጫ ውጤቱ በ3 ቀናት ውስጥ ይፋ ይሆናል። ምዕራብ አፍሪካዊቱ ሀገር ጋና የሰለጠኑ ባለሙያ ነርሶቿ ወደ ሌሎች ሀገራት እየተሰደዱባት የሕክምና ባለሙያዎች እጥረት አጋጥሟታል። እንደ ጀርመንና ብሪታንያ ያሉ ሀገራት ለአስታማሚ ነርሶች ጠቀም ያለ ደሞዝ እንደሚሰጡ በመግለጽ ባለሙያዎችን ለመሳብ የሚያደርጉት ጥረት ትችትን አስከትሏል። የዓለም የነርሶች ፌዴሬሽን ከድሃ ሀገራት የጤና ባለሙያዎችን ለማማለል የሚደረገው እንቅስቃሴ የሕክምና ባለሙያዎቹ መገኛ በሆኑት ሀገራት የጤና ስርዓት ላይ ችግር እንደሚያስከትል አስጠንቅቋል። አክራ ጋና ውስጥ በሚገኝ አንድ ሐኪም ቤት የ28 ዓመቷ ጆሴፊን ለአንዲት በቅርቡ ለወለደች እናት መድኃኒት በመስጠት ላይ ናት። በመጀመሪያ ስሟ ብቻ እንድትጠራ የመረጠችው ጆሴፊን በነርስነት ሙያ መስራት ከጀመረች ገና 2 ዓመት ሞላት። እንደ ሌሎች ባልደረቦቿ እሷም የተዳከመውን የሀገሯን የጤና ዘርፍ ለመደገፍ ነው በዚህ ስራ የተሰማራችው። በገጠሩ አካባቢ በተለይም የሕክምና ተቋማት እጥረት እንዳለ አስተውላለች። ሕክምና ለማግኘት ወደ ሌላ ከተማ መጓዝ ግድ ነው። እናም ነርስ ብሆን ማህበረሰቤን መርዳት እችላለሁ፣ በዚህም ቤተሰቦችንም እደግፋለሁ እያልኩ አስባለሁ። አሁን ግን ጆሴፊን ወደ ብሪታንያ ሄዳ ለመስራት ትፈልጋለች። እዚያ አብዛኞቹ ጓደኞቿ ሐኪም ቤት ውስጥ በመስራት ላይ በመሆናቸው ቅር እያላትም ቢሆን ለመጓዝ አመልክታለች። የትምህርት ቤት ጓደኞቼ ነበሩ። አንዳንዶቹ አሁን ከሀገር ውጭ ናቸው። ከኔ ገቢ ጋር ሲነጻጸር በጣም ብዙ ያገኛሉ። በተሻለ ስርዓት ውስጥ ለመኖር እድሉ ስላላቸው ብቻ ጥሩ ያገኛሉ። እዚህ ጋና ውስጥ ግን እንደዚህ አይደለም። በጣም ያሳዝናል፣ ልብን ይሰብራል። የጋና ነርሶች የተሻለ የስራ ሁኔታ ፍለጋ እየተሰደዱ ነው። ባለፈው ጎርጎሮሳዊ ዓመት ብቻ 3000 የሰለጠኑ ነርሶች ምዕራብ አፍሪካዊቱን ሀገር ለቀው ሄደዋል። አብዛኞቹ የሰለጠኑ ነርሶች የወር ደሞዛቸው ከ300 ያነሰ ነው። የጋና ነርሶችና አዋላጆች ማህበር እንደሚለው በሚከፈላቸው ዝቅተኛ ገቢ ምክንያት ነው ባለሙያዎቹ አስተማሚዎች ወደ ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያና ሌሎች ሀገራት የሚሰደዱት። የማህበሩ ፕሬዝዳንት ፐርፔቹዋል ኦፎሪ አምፖፎ አስተማሚ ነርሶቹን የሚያማልሉት ሀገራት ልምድ ያላቸው ላይ እንደሚያተኩሩ ይናገራሉ። በሚሰጠው አገልግሎት ላይ በትክክል ተጽዕኖ አለው። የመረጃ መዘርዝሩን ስንመለከት ከከፍተኛ ባለሙያዎች ይልቅ ረዳት ነርሶች ናቸው ያሉት። የሰለጠኑት ባለሙያዎች ናቸው ይችን ሀገር ትተው በመሄድ ላይ ያሉት። ምክንያቱም እነዚህ ሀገራት ከረዳት ነርሶች ይልቅ የሚፈልጉት ነርሱን ነው። ብሪታንያ የሰለጠኑ ነርሶችን ቀጥራ ለመውሰድ ከጋና መንግስት ጋር ባደረገችው ውል በአንድ ነርስ 1000 ፓውንድ ለመክፈል ተዋውላለች። ምንም እንኳን ገንዘቡ የተዳከመውን የጋናን የጤና ዘርፍ ለማጠናከር ይውላል ቢባልም የጤና ዘርፍ ባለሙያ የሆኑት ናና ኮፊ እንዲህ ያለው ስምምነት የሀገራቸውን የጤና አገልግሎት ሊያስተጓጉል ይችላል ባይ ናቸው።
ይህ በመሰረታዊነት በሀገር ውስጥ ላለው የጤና ስርዓት ምን ማለት ነው? ይህም ማለት ያለውን አቅም ለመጠቀም መታገል ነው የሚሆነው። በጤናው አገልግሎት ሁሉንም የሚያዳርስ የጤና ባለሙያዎችን ለማከፋፈልና ለማሰልጠን የሚያደርገው ትግልም ይቀጥላል። የሕክምና ባለሙያዎቹ በብዛት መሰደድ ያሳሰበው የጋና መንግስት እገዳ ለመጣል እያሰበ ቢሆንም የጋና የነርሶችና አዋላጆች ማህበር ግን ፍልሰት መሰረታዊ የሰብአዊ መብት ነው በሚል እገዳውን እንደማይደግፍ አስታውቋል። የዓለም የጤና ድርጅት ግን በባለሙያ እጥረት የተዳከመውን የጤና ዘርፍ በመመልከት አቅም ያላቸው ሀገራት የሕክምና ባለሙያዎችን እንዳይመለምሉ ማሳሰቢያ ከሰጠባቸው ሀገራት አንዷ ጋና ሆናለች። አድማጮች የናይጄሪያን ምርጫና የጋናን እንደለመደችው አርፍዳ እየተጣደፈች መታ ወንበሯ ላይ ስትቀመጥ ተመለከተቻት። አይዳ ቦርሷን ጠረጴዛ ላይ አስቀመጠችና ኮምፒውተሯን አብርታ ከመጣች ቆየች ለማስመሰል ኮምፒውተሩን ትነካካ ጀመር። ሐረግ ከክፍሏ ሆና የሚሆነውን ነገር በመመልከቷ ማስጠንቀቂያ ልትሰጣት ወሰነች። ዛሬ ከፍተኛ ጥድፊያ ቢሮ ውስጥ አለ። ሐረግ ከአንዱ ዘጋቢያቸው የደረሳቸውን የድምፅ ዘገባ ገና ሰምታ መጨረሷ ነበር። ገና ሌሎች የምትቆጣጠራቸው ዘገባዎች አሉ። ኢሜይሏን ከፍታ መጻፍ ልትጀምር ስትል ተዋቡ እየተጣደፈ ወደ ቢሮዋ መጣ አላት። እሺ ተዋቡ ምን ላግዝህ አለች። ፊቷ ላይ ግን ብዙ ውጥረት እንዳለ ይነበባል። ካላንዳ ውስጥ በማህበራዊ መገናኛ ብዙሃን የሚናፈሰውን ወሬ ተከታትለሻል ሲል ተዋቡ ጠየቃት። ሐረግ መጣደፏ ተዋቡን ግር እንዳለው ገባት። ተዋቡ ጊዜዋን በከንቱ የሚያባክን ሰራተኛ አይደለም። እሷን ሊያማክር ከመጣ የሆነ ወሳኝ ነገር መሆን አለበት። እንደምንም ራሷን አረጋግታ ፈገግ እያለች በሚገባ ሃሽታግ የካላንዳ ሆስፒታል ቅሌት የሚለው ማለት ነው አይደል አለች። አዎ ግን እሱ ብቻ አይደለም። አሁን ደግሞ በሽታው የኮሌራ ወረርሽኝ ነው የሚሉ ሌሎች ወሬዎች አሉ አለ ተዋቡ በሩ ላይ ቆሞ። ሐረግ ወሬው የተረጋገጠ እንደሆነ ማወቅ ፈለገች። ተዋቡ ከጤና ባለስልጣናት በኩል ምንም ማረጋገጫ እንደሌለ የጤና ሚኒስቴር ኮሌራ አይደለም ቢል እንኳን ብዙ ሰዎች ኮሌራ ስለመሆኑ እርግጠኛ እንደሆኑ ነገራት። አሃ ይገርማል። አመሰግናለሁ ተዋቡ። እና አሁን ግን ከኔ ምን ፈልገህ ነው አለች ሐረግ። መረጃዎችን አጣርቼ ያገኘሁትን ውጤት ለካላንዳ ህዝብ ማጋራት የምችልበት አጋጣሚ ይኖር ይሆን ወይ ብዬ ነው። እውነታውን የሚያጋልጥ ፕሮግራም ለመጀመር አስቤ ነበር። የምትፈቅጂልኝ ከሆነ የዝግጅቱን ርዕስ እውነታ ግድ ይላል ልንለው እንችላለን? ሐረግ በረጅሙ ተነፈሰችና እስቲ ቆይ ላስብበት አለችውና ወደ ኮምፒውተሯ መመልከት ጀመረች። ሐረግ ላስብበት ካለች በእርግጥም ታስብበታለች። ተዋቡ አመሰገናትና ከጎኗ ዞር አለ። የወፍጮ ቤቱ የመሳሪያ ጩኸት የኑሪያን ራስ ምታት አባብሶታል። አለቃዋ አቶ ቦጋለ ደግሞ ዛሬ ቀኑ አይደለም፣ ይነጫነጫል። ኑሪያ 5 ደቂቃ አርፍዳ ስራ ስለገባች ማስጠንቀቂያ ሰጣት። ይህን ስራ በማግኘትሽ ለመሆኑ ምን ያህል እድለኛ እንደሆንሽ ታውቂያለሽ? ትንሽ እንዳመማት ብትነግረውም ደንታ አልሰጠውም ነበር። ምናሴ ከጭነት መኪናው ላይ ወረደና ተመልሶ ወደ ኑሪያ ተጠጋ። ይሄ ደግሞ ምን አለ ቢተወኝ አይሆንም ሲሉት አይገባውም እንዴ አለች ኑሪያ ለራሷ። ምናሴ በልበ ሙሉነት ወደ እሷ በመጠጋት በቆሎውን ሳትቆጣጠር እንድታሳልፍ ሲጠይቃት ነበር። ኑሪያ ግን ደግማ ደጋግማ በቆሎ ለሰው ልጅ ምግብነት የሚውል መሆኑን መቆችን እያካሄድን ነው። ግን አንድ በእርግጠኝነት ማለት የምችለው ነገር ኮሌራ እንዳልሆነ ነው አሉ ዶክተር እሴት። ሐኪሟን በርካታ የኮሌራ ምርመራዎች አድርገው እንደነበርና ሙከራዎቹ በሙሉ ኔጌቲቭ እንደነበሩ ለከንቲባው ነገሯቸው። ዶክተር እሴት የህሙማኑ ክፍል እየገቡ የተወሰኑትን ታካሚዎች አስጎበኟቸው። አንዱ ታካሚ ለምሳሌ ወደ ሆስፒታሉ የመጣው ተቅማጥና ትውከት ይዞት ነበር። ኋላም አይኑ ቢጫ ይሆን ጀመር። ይህ የሚያመለክተው ጉበቱ መስራት እያቆመ መሆኑን ነው። አልጋ እስክንሰጠው ብዙ ሰዓት ነው የፈጀብን አሉ ሐኪሟ። እውነት? ጥሩ። ሁሉም አልጋዎች ተይዘዋል ነው የምትይኝ? ዶክተር እሴት የሚሰሙትን ማመን አቃታቸው። በከንቲባው ግዴለሽነት የተገረሙት ዶክተር እሴት ጭራሽ የባሰ ታንጣ የሚያስብል ነገር ሰሙ። እነዚያ ደደቦች በሆስፒታሉ ላይ ጥቃት ሲሰነዝሩ ለሆስፒታሉ ተቆርቁረሽ ስለቆምሽ ምስጋና ይገባሻል። የደሞዝ ጭማሪ እንዲደረግልሽ አደርጋለሁ። ክልል በደረሰ የመኪና አደጋ የ9 ሰዎች ሕይወት አለፈ።
በትግራይ ገጠራማ አካባቢዎች የመድኃኒት አቅርቦትና የጤና አጠባበቅ ባለሙያዎች እንደሚያስፈልጉ የዓለም አቀፉ ቀይ መስቀል ኮሚቴ የአፍሪካ ዳይሬክተር ፓትሪክ ዮሴፍ አሳሰቡም። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት የሀገራቸው የመከላከያ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ከስልጣናቸውን አነሱም። 6 የናይጄሪያ ግዛቶች ባለፈው ሳምንት የተካሄደው ፕሬዝደንታዊ ምርጫ ውጤት ውድቅ እንዲሆን ለሀገሪቱ ጠቅላይ ፍርድ ቤት